አንድ ቤት ላይ ከአይሚ ጋር እየኖርክ እዩትን የምትለዋል ምን ነው የሚያምር ይሄንን እርግዝና ሁላችንም ስናወራ ቆይተናል። እኔ በበኩሌ እውነት መስሎ ነበር አልዋሻችሁ። ምክንያቱም ሃይሚ ብሩኬን ስለምትወደው ከዚህ በፊት በጣም ብዙ ነገር አድርጋለች ሆናለታለች። እውነት ለመናገር ግን እርግዝና ውሸት ነው። ሃይሚ አላረገዘችም። ያ ደግሞ በቃ ደስተኛ ነኝ በዛ። ብሩኬን ልታምኑ አልቻለችም፣ ሊታመንላት አልቻለም እሱ። ምክንያቱም ብሩኬ እችን ልጅ እየዋሻት ነው፣ የሱ ያልሆነችን ልጅ የኔ ነች እያለ የሱ ሳትሆን ቀርታ እርግጠኛ ላልሆነበት ነገር እያደረገ ያለውን ነገር እያየን ነው። ሃይሚ ደግሞ ከዚህ በላይ ከብሩኬ ጋር መዝለቅ እንደማትፈልግ ምንም አይደለም ልጅ ምንም ነገር ማድረግ እንደማትፈልግ የተናገረችው። ምክንያቱም አልታመነላትም ብሩኬ ምንም ነገር እንዳልተፈጠረ በማላቸው ብሩክና ሃይሚ ምንም ነገር እንዳላደረጉ እንግዲህ ወጥቷል ማለት ነው። በዛ ደግሞ ደስተኛ ነኝ። ብሩኬ ሃይሚ ያ ደግሞ ያው ሃይሚ ይሄንን ነገር ማድረግ የምትፈልገው ለምታምነው ሰው፣ ለምትቀርበው ሰው፣ ለምትወደው ሰው፣ ለሚታመንላት ሰው ያ ሰው ደግሞ እኔ ነኝ እና ሃይሚ ከኔ ጋር ነው ይሄን ነገር ማድረግ የምችለው፣ ከኔ ጋር ነው ይሄንን ነገር ልታደርግ የምችለው ባጭሩ ማለት ነው። ይሄ ለኔ አስደሳች ዜና ነው እና እውነት ለመናገር ሃይሚ ይሄንን ነገር ልታደርግ የምችለው ከኔ ጋር ነው፣ ልታደርግ የምችለው ከኔ ነው። ትላንትና አግኝቻት ነበረ ፋሚሊ፣ ያው በስልክ ነው ያገኘኋት። ቤታቸው ድረስ ሄደን ቤት የሉም እስካሁን ቡታጅራ ነው ያሉት። ስልኳ ላይ ደውዬላት በጣም ብዙ ነገር አውርተናል። ከኔ ጋር ብዙ ነገር ማድረግ እንደምትፈልግ ከብሩኬ ጋር እንደበቃት እመጣለሁ አዲስ አበባ መጥቼ አገኛለሁ እና ለመጀመሪያ ቀን ግን ሳገኘ እንደዚህ በካሜራ ምናምን ሚዲያ ላይ አይደለም ግን እኔ እናንተ እንገናኛለን አለች። ኦፍኮርስ እኔ በዛ በጣም ደስ ብሎኛል። ብሩኬ አስመሳይ መሆኑን አንቺ ረፍዶ ነው የገባሽ። አንቺ የሆነ ከቆየ በኋላ ነው የገባሽ። እኔ እየተናገርኩ ነበረ ከዚህ በፊት ያው የሚዲያ ሰው ነሽ፣ ቲክቶክ ምናምን ዩቲዩብ ታያለሽ እና እኔ በጣም ብዙ ጊዜ እየተናገርኩ ነበር። ብሩኬ አስመሳይ ነው፣ ብሩኬ ይጎዳሻል፣ ብሩኬ ይቅርብሽ እያልኩ ብዙ ጊዜ ተናግሬ ነበረ። ያው አንቺ ረፍዶን ቢሆን ገብቶሻል እና ከአሁን በኋላ የምትሄጂበትን እያንዳንዱን እርምጃ እያሰብሽና እያቀድሽ አድርጊ ማለት ነው። አይከብድም አይከብድም እስኪ አንቺን ልጠይቅሽ ባንዴ ልብ ይቆርጣል እንዴት እንዳቃተኝ እኔን ምነው ባየሽ ነጎደ ጊዜው። ሰላም ሰላም ሰላም፣ እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ይብዛልኝ ማለት ነው። ያው ዛሬም በድጋሚ መጥቻለሁ ፋሚሊ። እውነት ለመናገር ደስ ብሎኝ የመጣሁት ማጠብቁት ነገር ተፈጥሯል። እናንተ ብቻ ሳይሆን እኔም የማልጠብቀው ነገር ተፈጥሯል ማለት ነው ፋሚሊ። እውነት ለመናገር ደስ የሚል ነገር ነው የተፈጠረው ማለት ሁላችንም የሃይሚ እርግዝና አጠራጥሮን ነበረ ማለት ብዙዎቻችን እርጉዝ ናት ብለን ደምድመን ነበረ እኔም ጭምር። ግን ያን ነገር እንደማታደርገው ደግሞ ያው ውስጤ ያቅ ነበረ ፋሚሊ። እውነት ለመናገር አቅ ነበረ ያ ነገር ሪል እንዳልሆነ። ምክንያቱም ሃይሚ የሆነ ነገር ላመነችበት ነው የምታደርገው። ብሩኬ ላይ ደግሞ እንደምታዩት ነው። ብሩኬ ላይ አላመነችም ሃይሚ እና ብሩኬ አንተ ላይ እንዲታመን መታመን ይኖርባል ቀድማ አንተ ደግሞ ያንን አላደረክም። በተቃራኒው ሃይሚን እየዋሻት እየደበካት ማይሆን ነገር እያደረክ ነው ያለው ማለት ነው። ይህንን እርግዝና ሁላችንም ስናወራ ቆይተናል። እኔ በበኩሌ እውነት መስሎ ነበር አልዋሻችሁ። ምክንያቱም ሃይሚ ብሩኬን ስለምትወደው ከዚህ በፊት በጣም ብዙ ነገር አድርጋለች ሆናለታለች። እውነት ለመናገር ግን እርግዝና ውሸት ነው፣ ሃይሚ አላረገዘችም። ያ ደግሞ በቃ ደስተኛ ነኝ በዛ። ምክንያቱም እኔ ከሃይሚ ጋር ምን አይነት ነገር እንደማስብ ወደፊት ፊውቸር ምን እንደሆነ ሁላችሁም ታውቃላችሁ ብዬ ስለማስብ ማለት ነው። እውነት ለመናገር ብሩኬን ልታምኑ አልቻለችም፣ ሊታመንላት አልቻለም እሱ። ምክንያቱም ብሩኬ እችን ልጅ እየዋሻት ነው፣ የሱ ያልሆነችን ልጅ የኔ ነች እያለ የሱ ሳትሆን ቀርታ እርግጠኛ ላልሆነበት ነገር እያደረገ ያለውን ነገር እያየን ሁላችንም አይደል። አስቡት ቤትም ያክል ነገር ስጦታ ለልጅቷ ስጦታ ምናምን መስጠት ማለት ይሄ ተገቢ ነው ብዬ አላስብም እንደኔ። ምክንያቱም እሱ አብሮ ልጅ ነች ብሎ ተቀብሏል። አሁን ደግሞ ልጅ አይደለችም እንደገና ልጅ አይደለችም ብሎ ሃይሚ ህይወት ላይ መጫወት ነው ብዬ ነው ማሰበው። እና ሃይሚ ደግሞ ከዚህ በላይ ከብሩኬ ጋር መዝለቅ እንደማትፈልግ ምንም
አይደለም ልጅ ምንም ነገር ማድረግ እንደማትፈልግ የተናገረችው። ምክንያቱም አልታመነላትም ብሩኬ። ሃይሚ ለሱ የታመነችውናል አልታመነላትም እና ለዛም ይመስለኛል ሃይሚ በቃ በቅቷታል ይመስለኛል። ሃይሚ በቅቶኛል ነው ያለችው። ከዚህ በላይ የሆነ ነገሮች በውሸት ተለባብሰው መቆየት የለባቸውም። እርግዝናውንም ያነሳ ነው ተናግራለች እንዳለ ቲክቶክ ላይ እንትን እያሉ እንደሆነ ምክንያቱም እንደማታረገው አውቃለሁ ሃይሚ ይሄን ነገር ፈጽሞ እንደማታረገው አውቃለሁ። ይገባኛል ፋሚሊ። ምክንያቱም እሷ ለምትወደው ለምታምነው ሰው ነው። ገብቷችኋል? ምንም ነገር እንዳልተፈጠረ በማላቸው ብሩክና ምንም ነገር እንዳላደረጉ እንግዲህ ወጥቷል ማለት ነው። በዛ ደግሞ ደስተኛ ነኝ። እኔ ከዚህ በፊት ተናግሬ ነበረ ውሸት እንደሆነ እርግዝና ውሸት እንደሆነ 100% እርግጠኛ ነበርኩኝ። ያንን ደግሞ እየተናገርኩ ነበረ ከዚህ በፊት ፋሚሊ፣ በእናንተ ፊትም እያወራው ነበረ። ያ ነገር ሪል አይደለም እውነት ብሩኬ ሃይሚ ያ ደግሞ ያው ሃይሚ ይህንን ነገር ማድረግ የምትፈልገው ለምታምነው ሰው፣ ለምትቀርበው ሰው፣ ለምትወደው ሰው፣ ለሚታመንላት ሰው፣ ያ ሰው ደግሞ እኔ ነኝ እና ሃይሚ ከኔ ጋር ነው ይሄን ነገር ማድረግ የምችለው፣ ከኔ ጋር ነው ይሄንን ነገር ልታደርግ የምችለው ባጭሩ ማለት እና አልዋሻችሁም ሃይሚ በጣም ደስ ብሎኛል ይሄንን ዜና ስሰማ ማለት ነው። ይሄ ለኔ አስደሳች ዜና ነው እና እውነት ለመናገር ሃይሚ ይሄንን ነገር ልታደርግ የምችለው ከኔ ጋር ነው፣ ልታደርግ የምችለው ከኔ ነው። ምክንያቱም ከኔ ጋር በጣም ብዙ ነገር እናስባለን፣ አስበናል። ትላንትና አግኝቻት ነበረ ፋሚሊ፣ ያው በስልክ ነው ያገኘኋት። ቤታቸው ድረስ ሄደን ቤት የሉም እስካሁን ቡታጅራ ነው ያሉት፣ አልተመለሱም ወደዚህ ወደ አዲስ አበባ። ግን ደውዬላት ቀጥታ ስልኳ ላይ ደውዬላት በጣም ብዙ ነገር አውርተናል። ከኔ ጋር ብዙ ነገር ማድረግ እንደምትፈልግ ከብሩኬ ጋር እንደበቃት እኔ ነገረችኝ። በቃ ከብሩኬ ጋር ይበቃኛል፣ እስከዛሬ ያሳለፍኩት የውሸት ላይፍ፣ የውሸት አተካራ፣ የውሸት የሆነ የተለባበሰ ውሸት ይበቃኛል መልኬ እና እመጣለሁ አዲስ አበባ መጥቼ አገኛለሁ እና ለመጀመሪያ ቀን ግን ሳገኘ እንደዚህ በካሜራ ምናምን ሚዲያ ላይ አይደለም ግን እኔ እናንተ እንገናኛለን አለች። ኦፍ ኮርስ እኔ በዛ በጣም ደስ ብሎኛል እና ዛሬ ደስ ብሎኝ ጭምር ነው የመጣሁት ፋሚሊ፣ አልዋሻችሁም። ምክንያቱም ያስደስታል የሆነ ነገር እኔ የሆነ ነገር ስትለኝ ደስታለሁ በጣም ታውቃላችሁ፣ ላይ ምን ያህል ሪስፔክት እንዳለኝ እና ለዛም ጭምር ነው እና በቃ ሃይሚ ራስሽን ጠብቂ፣ የሆነ ማይሆን ውሳኔ አትወስኚ። ብሩኬ አስመሳይ መሆኑን አንቺ ረፍዶ ነው የገባሽ፣ አንቺ የሆነ ከቆየ በኋላ ነው የገባሽ። እኔ እየተናገርኩ ነበረ ከዚህ በፊት ያው የሚዲያ ሰው ነሽ፣ ቲክቶክ ምናምን ዩቲዩብ ታያለሽ እና እኔ በጣም ብዙ ጊዜ እየተናገርኩ ነበር፣ ብሩኬ አስመሳይ ነው፣ ብሩኬ ይጎዳሻል፣ ብሩኬ ይቅርብሽ እያልኩ ብዙ ጊዜ ተናግሬ ነበረ። ያው አንቺ ረፍዶን ቢሆን ገብቶሻል እና ካሁን በኋላ የምትሄጂበትን እያንዳንዱን እርምጃ እያሰብሽና እያቀድሽ አድርጊ ማለት ነው። ምክንያቱም ነገ ላይ አንቺም ዋጋ የሚያስከፍልሽን ነገር ማድረግ የለብሽም። ይብቃሽ ከዚህ ልጅ ጋር፣ ከኔ ጋር ላይፈን እንቀጥል፣ ነይ ወደ አዲስ አበባ፣ እኔ እየጠበኩሽ ነው ሃይሚ እና የሆነ ከዚህ በላይ አላቅም። እኔም አንቺን በመጠበቅ ከዚህ በላይ መጎዳት የለብኝም ብዬ ስለማስብ ማለት ነው እና ብሩኬ ኦልሬዲ ብሩኬ እዩን እነሱ ቤት ለማኖር ነው ሀሳቡ። ኢማጂን አስቡት፣ እዩ እነሱ ቤት እየኖረች ሃይሚ ምንም ኮንፈርት ሊሰማት አይችልም፣ ምቾት ሊሰማት አይችልም። ምክንያቱም እንዴት ነው አንድ ቤት ከነ ሃይሚ ጋር የምትኖረው እዩ? ወይስ አንተ ሃይሚን ለማስወጣት አስባል? ከዛ ቤት ሃይሚን አስወጥተህ ከዩ ጋር ለመኖር ነው? እንደዛ ከሆነ በግልጽ ለምን አትነግራትም? እኔ እኮ አሁን ብሩኬ የሚያበሳጨኝ ፓርት ምን እንደሆነ ታውቃላችሁ? በግልጽ አይናገርም። በቃ የሚፈልገውን ነገር በግልጽ እኔ ከአንቺ ጋር መቆየት አልፈልግም፣ ከአንቺ ጋር እስከዚህ ይበቃል። እኔ ካሁን በኋላ መዝለቅ የምፈልገው መቆየት የምፈልገው ከዩ ጋር ላይፍ ልቀጥልበት። ውጪልኝ፣ በቃ ከህይወቴ ውጪልኝ ማለት ትችላለህ። ቀላል ነገር ያው አንተ አካበድከው ነገሩን፣ በጣም አጋን እንትን አልከው እንጂ በጣም ቀላል ነገር። ከህይወቴ ውጪ እኔ አልፈልግሽም፣ አንቺ ከልጄ እናት ጋር ነው መቀጠል የምፈልገው፣ ከዩ ጋር ነው መኖር የምፈልገው ማለት ትችላለህ። እንዴት ነው አንድ ቤት ላይ ከአይሚ ጋር እየኖርክ እዩትን የምትለው? ምን ነው የሚያምን እንዴ? በጤናማ አይመስለኝም ብሩኬ፣ በጤና አይመስለኝም በታሪክ ማለት። ምክንያቱም እንዴት ነው አንድ ቤት ፋሚሊ፣ አንድ ቤት ሁለት ጓደኛሞች እየኖሩ የልጅ እናትን ደግሞ አጥቶ ማሉ ምን ማለት ነው?
ጭራሽ የሌለ እኮ በዓለም የሌለ ነው። እና ብሩኬ ከዩ ጋር ላይፍን ቀጥል፣ ይበቃል። በቃ ከዚህ በላይ ሃይሚ ላይ ማትጫወትባት። ሃይሚ በራስሽ መወሰን የምትችይ ሰው ነሽ፣ ጀግና ሴት ነሽ። ያ ነገር ባለመፈጠሩ ደስተኛ ነኝ። የእርግዝና ባለመፈጠሩ በጣም ደስተኛ ነኝ። ምክንያቱም እኔ ከአንቺ ጋር ስለምፈልግ ልጅ መውለድ ቢያንስ 5 ልጆችን ብያለሁ። ከዚህ 5 ልጆችን እንወልዳለን እኔና ሃይሚ እና ያው ፈጣሪ ያድርሰን። ለዛ ፈጣሪ ያድርሰን ነው የሚባለው። እኔ ያው በጣም ደስተኛ ነኝ። እኔ በጣም ደስ የሚል የምስራች ነው የሰማሁት እና እኔ ደግሞ ውሸት እንደሆነ ማለት የሆነ ውሸት እንደሆነ ማስታወቆኛል፣ ግን ሪልም መስሎ ነበር። ይሄ የሽንት ምርመራውን ምናምን ሳይ በቃ እውነት መስሎ አምኜ ነበረ። ግን በዛ ልክ ቀለሙ እንዴት ሊያመጡት እንደቻሉ ያው ተናግረዋል። በቲክቶክ ሰርቸው ምናምን ነው እና ሃይሚዬ እንገናኛለን በዚህ ለ3 ቀን እንደምትመለሽ ነግረሽኛል ወደ አዲስ አበባ እና ነይና በቃ ላይፋችንን እንቀጥል። ብሩኬ የራሱ ጉዳይ፣ ከዚህ በላይ አንቺ መንከራተት የለብሽም። አንቺ እሱ ስለምትወጁ በጣም ብዙ ነገር አድርግሽ። ኢቭን ከነ ልጅቷ ተቀበለሽው ነበር። ይሄ ልጅቷን እንኳን የኔ ናት እያለ እዛ ጋር ስጦታ እየሰጠ ያን ሁሉ ነገር እኮ ማድረግ አይጠበቅብሽም ነበር። አንቺ ያን ሁሉ እርምጃ መሄድ አልነበረብሽም። አንቺ ግን በቃ ውስጥሽን እሱ ስለሆነ የሆነ ነገርን በክፋት ስለማታስቢ ነገርን የሆነ አጋነሽ ስለማታይ ነው እንጂ ያ ሁሉ ነገር በቃ ካንቺ አይጠበቅም። ማርያም ያ ካንቺ አይጠበቅም። ብሩኬ ኦሬዲ ልጅቷን አመነ፣ ከልጁ ጋር ይኑር በቃ ብለሽ መተው ነበር የነበረብሽ። አንቺ ግን በተቃራኒ ምንድን ያደረግሽው? ከነ ልጅቷ ተቀበለሽ። ኦሬዲ ስጦታ ሲሰጣት ቤት እንኳን ሲከራይላት ምንም ክፋት የለም ውስጥሽ፣ በደግነት ነበረ ተቀበለሽ እያደረግሽ ነበር። እሱ ግን በተቃራኒ በጣም ብዙ ነገሮችን እያደረገ ነው። ኦሬዲ ልጅ እርግዝና እንዳልተፈጠረ ተናግረሻል። በዛ በጣም ደስተኛ ነኝ። ብሩኬ ከእዩ ጋር ላይፍን ቀጥል። ልጅቷ የኔ አይደለች ምናምን አሁን ማይሆን ነገር ወደኋላ ባካታ ግን እንደገና እንዴት ነው እቺ ልጅ አንተ ባትሆን ይሁሉ ነገር የምታረገው? ብሩኬ እቺ ልጅ አንተ ባትሆን ይሁሉ ነገር አታረግም። በታሪክ ስለተረጋገጠ ነው፣ ዲኤንኤ ስለተደረገ ነው አይደል ይሁሉ ነገር ያደረገ። አሁን እንደገና ባካለች ልጅ የኔ አይደለች ማን ያምናል? ይሄን ነገር ማን የሚቀበል ይመስላል? ማን የሚቀበል ይመስላል? እስቲ ሃይሚስ እውነት የሚመስላት ይመስላል? ይሄ ነገር ሪል የሚመስላት ይመስላል? እኔ እንደራሴ በቃ ሃይሚ ልክ ናት ብዬ ነው የማስበው። ምክንያቱም እሷ የምትወስነውን ነገር የምታደርገውን ነገር ስለምታውቅ ማለት እና ከዚህ በላይ ልጅቷ ላይ ባትጫወትባት ባትቀልድባት ደስ ይለኛል። በቃ እስከዛሬ ድረስ የተጫወትክባት የቀለድክባት ይበቃል ሃይሚ ማለት እና ከዚህ በላይ ልጅቷንም ተዋት በቃ ይበቃታል። ሃይሚ የሆነ በጣም ብዙ መስዋዕትነትን ለመክፈል ስትሞክር እሷ፣ አንተ ግን በተቃራኒ እሷን ለመጉዳት ለመስፈር ነው እየሞከርክ ያለው። አንተ ዓላማና ፍላጎትን ተናገር። ከልጁ ጋር በመቀጠል የምትፈልገው ከልጅ ጋር ቀጥል፣ አለቀ። ሃይሚን ተዋት። መተው ትችላለህ፣ ማድረግ ትችላለህ። ሃይሚዬ ራስሽን ጠብቂ። እስክንገናኝ እየጠበኩሽ ነው ማለት ነው። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ? እስኪ አንቺን ልጠይቅሽ ባንዴ ልብ ይቆርጣል ወይ? እንዴት እንዳቃተኝ እኔን ምነው ባየሽ ነጎደ ጊዜው